ሃይ ጋይስ እንዴት ናችሁ? ሰላም ነው ወይ? ያለን ዛሬ ይዤላችሁ የመጣሁት የኖል ካርድ አጠቃቀም ነው። ኖል ካርድ ማለት ዱባይ ላይ ባስ እና ሜትሮ የምንጠቀምበት መኪና ያላቸው ሰዎች ፓርኪንግ የሚከፍሉበት ምናምን ካርድ ነው። ኖል ካርድ ይባላል። እና ብዙዎቻችሁ መሙያ ቦታ ወይም ባለማወቅ ወይም ባለማግኘት ባስ ውስጥ በቸልተኝነት በመግባት ፋይን የምትቀጡ ሰዎች አላችሁ እና ይህንን አቮይድ ለማድረግ አንድ አፕ አሳያችኋለሁ። ኖል ፔ ይባላል። ኖል ፔ አፕ ውስጥ እንደዚህ ስንገባ የተለያዩ አማራጮች ይመጣሉ። ከነዛ ውስጥ ቼክ ኖል ካርድ ኢንፎ የሚለውን እንጫናለን። ከስልካችን ጀርባ በሚታየው ኖል ካርዳችንን ታግ እናደርጋለን ማለት ነው፣ ከስልካችን ጀርባ። ከዛ በኋላ ካርዳችን ላይ ያለውን ባላንስ ይነግረናል ማለት ነው። ከዛ ባላንሱ በቂ ስላልሆነ ምን እናደርጋለን? ቶፕ አፕ የምትሏን በመጫን ካርዳችንን እንሞላለን ማለት ነው። ፕሮሰሱ እንደዚህ ነው። ቶፕ አፕ ስንለው ይሄ ይመጣል። በዲፎልት 20፣ 50፣ 100 ነው የሚያመጣው። እኛ ግን 5 ድርሃም መሙላት እንችላለን። ለምን 7 ድርሃም 7 ከ50 ነው መጨረሻው አይደል? የሚኒመም ኖል ካርዳችን ላይ መኖር ያለበት 5 ድርሃም ብለን ከሞላን በኋላ ከዛ የመጡልን አማራጮች ውስጥ ክሬዲት ካርድ ወይም ዴቢት ካርድ፣ ክሬዲት ካርዱን መርጠን እሱን ፔይ እንለዋለን ማለት ነው። ከዛ የካርዳችንን ነምበር ምናምን የሚጠይቀውን ኢንፎርሜሽን እንዲካስገባንለት በኋላ ፔይ እንለዋለን ማለት ነው። ፔይ ስንለው ከባንካችሁ የሚመጣ ዋን ታይም ፓስዋርድ አለ። ያንን በማስገባት ዋን ታይም ፓስዋርዱን እንደዚህ ካስገባን በኋላ ዋን ታይም ፓስዋርዱን ኦልሬዲ ኦኬ እንለዋለን። ልክ ይህንን ስቴፕ ከጨረስን በኋላ ልክ መጀመሪያ ላይ ካርዳችንን ቼክ እንዳደረግነው መልሰን ካርዳችንን እዛው ላይ እናስቀምጥበታለን ማለት ነው። እዛ ላይ ስናስቀምጥበት ኢሚዲየትሊ ወደ ካርዱ ቶፕ አፕ ያደርጋል ማለት ነው ማሽኑ። አፑ ወደዛ ቶፕ አፕ ያደርግልናል። ከዛ በኋላ ሃፒነስ እዚህ ጋር ሃፒነስ ሜትራችንን እንደዚህ ኤክስፒሪየንሳችሁ ምናምን ኢዚ ቱ አክሰስ ነው ያልኩት እኔ ለጊዜው። እንደዛ ትሉታላችሁ ከፈለጋችሁ የፈለጋችሁትን። ከጨረሳችሁ በኋላ ካርዱን ቼክ ስታደርጉት ምን ይመጣል? ተመልሶ 9.50 መጣ ማለት ነው። ዊች ሚንስ ከቅጣት ከምን ለመገላገል እንደዚህ አይነት ቀላል ሜቶዶችን መጠቀም ትችላላችሁ። ይህ ግን የሚሆነው ምንድነው? ሬዚደንት ለሆናችሁና የባንክ አካውንት እዚህ ሀገር ላላችሁ ሰዎች ብቻ ነው። ቴንኪው። ጥያቄ ካለ እንግዲህ በኮመንት ጠይቁኝ።